ተከታታዮች እንደምሰነበታችሁ። ዛሬ በሚኖረን ቆይታ የአርሴናልን እንዲሁም የማንቸስተር ሲቲን ቀጣይ 12 ጨዋታዎች እንዲሁም ከዚህ በፊት በመጀመሪያው ዙር ያገኟቸውን እያንዳንዱን ቡድኖች የነበራቸውን ውጤት እንዲሁም ደግሞ የሰበሰቡትን ጠቅላላ ነጥብ በዚህ ፕሮግራም ለመግለጽ እንሞክራለን። እንግዲህ በስክሪኑ ላይ እንደምንመለከተው እንግዲህ በሊጉ 12 ጨዋታዎች ይቀራሉ። ፕሪሚየር ሊጉ 26ኛው ሳምንት ላይ ይገኛል። የዋንጫው ፉክክር በሁለቱ ማለትም አርሰናልና ማንቸስተር ሲቲ መካከል ሆኗል። እንግዲህ ከኋላዬ እንደሚታየው ማንቸስተር ሲቲ 6ቱን በሜዳው 6ቱን ደግሞ ከሜዳ ውጭ ያገኛል። ለመመልከት ያህል እነዚህም በሜዳው የሚያገኘው አንደኛው ዛሬ ምሽት 5 ሰዓት ከኒውካስትል ጋር የሚያደርገው ነው። ሁለተኛው ኖቲንግሃም ፎረስትን ያገኛል። ሶስተኛው ከአርሴናል ጋር ኢትሃድ ስቴዲየም ላይ፣ ይሄ ምናልባት የዋንጫውን አቅጣጫ ያሳውቀናል ተብሎ ይገመታል። አራተኛው ብሬንትፎርድ ነው። አምስተኛ ክሪስታል ፓላስ፣ ስድስተኛ አስቶን ቪላ። እነዚህ ስድስቱን ከላይ የተጠቀሱትን ስድስቱን በሜዳው ያገኛል ማለት ነው። ሌሎቹ ስድስቱ ደግሞ ከሜዳ ውጭ ያገኛቸዋል። እነዚህ 6 ክለቦች እነማን ናቸው ለመመልከት ያህል ሊድስ ዩናይትድ፣ ዌስትሃም ዩናይትድ፣ ቼልሲ፣ በርንሌ፣ ኤቨርተን እና በርንማውዝን በቀጣይ 12 ጨዋታዎች ማንቸስተር ሲቲ ያገኛል ማለት ነው። እንግዲህ እነዚህን 12 ቡድኖች ካየን በመጀመሪያው ዙር የተመዘገቡ ውጤቶችን እንመልከት። እንግዲህ ከኒውካስትል ጋር በደንበረው የመጀመሪያው ዙር ጨዋታ በኒውካስትል ዩናይትድ 2-1 ተሸንፏል። ኖቲንግሃም ፎረስትን 2-1 አሸንፏል። ከአርሴናል ጋር የነበረው የኤምሬቱ ጨዋታ እንደምታስታውሱት አንዳቻ በሆነ ውጤት ነበር ያለቀው። ብሬንትፎርድን 1-0 አሸንፏል። ከፓላስን 3-0 በሆነ ውጤት አስቶን ቪላ እንደ ኒውካስትል ሁሉ 1-0 አሸንፎታል ማለት ነው። ዩናይትድን 3-2 አሸንፏል። ከዌስትሃምንም 3-0 ከቼልሲ ጋር እንዲሁ እንደ አርሴናል ሁሉ አንዳቻ በመሆን ነጥብ ጥሏል ማለት ነው። በርንሌን 5-1 በሆነ ውጤት ነበር በመጀመሪያው ዙር ያሸነፈው። ኤቨርተን ጋር የነበረውንም 2-0 አሸንፏል። በርንማውዝን 3-1 ማሸነፍ ችሏል ማለት ነው። እንግዲህ እነዚህ ቀጣይ ያሉት 12ቱ ቡድኖች ውስጥ በመጀመሪያው ዙር በተገናኙበት ጊዜ የተመዘገቡ ውጤቶች ናቸው ማለት ነው። እነዚህ የአርሴናልን ስንመለከት አርሰናል በበኩሉ ከቀሪዎቹ 11 ጨዋታዎች ያው 12ኛው ኦልሬዲ ከወልቭስ ጋር የነበረውን ተጫውቶ 2 አቻ መውጣቱ ይታወቃል። አሁን ባለው የደረጃ ሰንጠረዥ አርሴናል ሊጉን በ58 ነጥብ 1 ጨዋታ ቀድሞ ተጫውቶ ዛሬ ማንቸስተር ሲቲ ከመጫወቱ በፊት ሊጉን በ5 ነጥብ ልዩነት እየመራ ይገኛል። ማንቸስተር ሲቲ 26 ጨዋታዎችን ተጫውቶ በ53 ነጥብ በሁለተኝነት እየተከተለው ይገኛል። እንግዲህ የአርሰናል የቀሩትን 11 ጨዋታዎችን ስንመለከት 5ቱን ከሜዳው ውጭ 6ቱን ደግሞ በሜዳው ኤምሬት ስቴዲየም ያስተናግዳል። ጨዋታዎቹን እና በመጀመሪያው ዙር የተመዘገቡትን ውጤቶች እስቲ አንድ በአንድ ለመመልከት እንሞክር። እንግዲህ በሜዳው ቀጣይ የሚያገኛቸው ቼልሲን፣ ኤቨርተንን፣ በርንማውዝን፣ ኒውካስትል እና ፉልሃምን በሜዳው ያገኛል ማለት ነው። ከሜዳው ውጪ ነገ ምሽት የሚደረገው ቶትናም ጋር ያለው ለንደን ደርቢ የመጀመሪያው ነው። ሁለተኛው ከብራይተን ሆቭ አልቢዮን ጋር ነው። ሶስተኛው ከማንቸስተር ሲቲ ጋር ነው። እንግዲህ ከማንቸስተር ሲቲ ጋር የሚደረገውን ከጨዋታው በኋላ የሚቀሩት ውድድሮች ጥቂቶች ናቸው። ያው ማለትም 5 ጨዋታ እንደመሆናቸው ምናልባት የዚህ ጨዋታ አሸናፊ ዋንጫውን 1 ጆሮ ሊይዝ ይችላል ተብሎ ይገመታል። እንግዲህ አርሴናል በተከታታይ 3 ዓመታት ማንቸስተር ሲቲንና ሊቨርፑልን እያቀያየረ እሱ ግን ሁለተኛ ወጥቷል ማለት ነው። ዘንድሮስ የሚለው ውድድሩ ይበልጥ አጓጊ አድርጎታል ማለት ነው። ሊጉንም እንድንወደው ከሚያደርጉን ነገሮች አሉ። እንግዲህ እስከ 38ኛው ሳምንት ማን ዋንጫውን እንደሚወስድና እነማንስ ቶፕ 4 ያጠናቀቃሉ የሚለው
የሚጠበቅ ይሆናል። በእርግጥ የአውሮፓ ሊግ ማህበር ባወጣው አዲስ ሕግ መሰረት ዘንድሮ አምስተኛም የወጣው በሻምፒዮንስ ሊጉ ተሳታፊ ይሆናል። ይህ ደግሞ ሌላው አዲስ ገጸ በረከት ነው ለሊጉ ተፎካካሪዎች። ምክንያቱም የአውሮፓ ሻምፒዮንስ ሊግን ላይ እየተወዳደሩ ቡድኖችን ብዙ ቡድኖችን ይዘው ወደ ቀጣዩ ዙር ያለፉ ሊጎች አንድ ተጨማሪ ቡድን አምስተኛ ማስገባት ይችላሉ። በዚህም እንግዲህ በዘንድሮ የተጠቃሚ የሆነው ሊግ የእንግሊዝ ፕሪሚየር ሊግ ነው ማለት ነው። ሌላው እንግዲህ ቀደም እንዳነሳው ነገ ምሽት የሚደረገው የቶትናም ሆትስፐር ጋር የሚያደረገው ጨዋታም ተጠባቂ ነው። ምክንያቱም ቶትናም ባለፈው ሳምንት አሰልጣኙን አባሮ በዚህ ሳምንት የመጀመሪያው ጨዋታውን ነው ነገ ምሽት የሚያደርገው። አዲስ አሰልጣኝ እንደመሆኑ ጠንክሮበት ሊመጣ ይችላል ከሚል የተነሳ የነገው የሆነ ነው ማለት ነው። ሌላው እንግዲህ ዌስትሃምን ነው የሚያገኘው። ከዌስትሃም በኋላ የመጨረሻውን ሳምንት 38ኛውን ሳምንት ከክሪስታል ፓላስ ጋር ነው የሚያደርገው ማለት ነው። እንግዲህ በመጀመሪያው ዙር ከነዚህ 11 ቡድኖች ጋር አርሰናል ያስመዘገበውን ውጤት ለመመልከት ስንሞክር ኤምሬት ላይ የተደረጉትን ጨዋታዎች ከቶትናም ጋር 4-1 በሆነው ውጤት አርሴናል አሸንፏል። ብራይተንንም እንዲሁ 2-1 አሸንፏል። ከማንቸስተር ሲቲ ጋር አቻ ነው የተለያዩት። ዌስትሃምን 2-1 ፓላስንም 1-0 በሆነ ውጤት በመጀመሪያው ዙር በሜዳው አሸንፏል ማለት ነው። ከሜዳ ውጪ በነበሩት ውድድሮች ደግሞ ስታንፎርድ ብሪጅ ላይ ከቼልሲ ጋር አንዳቸው ወጥቷል። ኤቨርተንን 1-0 አሸንፏል። በርንማውዝን 3-2 አሸንፏል። ኒውካስትልን 2-1 እንዲሁም ፉላምንም 1-0 ማሸነፉ ይታወሳል። በመጀመሪያው ዙር ከ12ቱ ክለቦች ውስጥ 11ዱን በማሸነፍ በአንዱ ብቻ በአቻ በመውጣት በመጀመሪያው ዙር ከ12ቱ ክለቦች 10ሩን በማሸነፍ በሁለቱ ብቻ አቻ በመውጣት በጠቅላላው ወደ 27 ነጥቦችን ማግኘት ችሏል። በአጠቃላይ የሁለቱንም ቡድኖች ነጥብ ስንመለከት በጣም ተቀራራቢ ነው። በተለይ እርስ በእርሳቸው በመገናኘታቸውና ቀጣይ ያለውን ጊዜ የበለጠ እንድንጓጓና እንድንጠብቀው ያደርጋል ማለት ነው። እንግዲህ እርሶስ በዚህ ጉዳይ የዘንድሮውን የሊግ ዋንጫ ማን ይበላል ብለው ይገምታሉ? ሀሳብና አስተያየታችሁን የኮመንት መስጫው ላይ ማስፈራችሁን አትዘንጉ። እዮብ ነበርኩኝ ከአሻም ቲዩብ። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስ መረጃዎችን ስንለቅ እንዲደርሱ የደውል ምልክቷን በመጫን እንድታበረታቱን በማክበር እንጠይቃለን። ሰላም።